ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ሜንቴናንስ ዊዝ ሚኪ በሰላም መጣችሁ። ዛሬ ደግሞ ቤታችሁ ውስጥ የሚገኙ በሮች የሽንት ቤት በር ወይም ደግሞ የቤድሩም በራችሁ ድምጽ እያሰማ ስኩዊክ እያደረገ እንደዚህ አይነት ድምጽ እያሰማ እየረበሻችሁ ከሆነ ዛሬ አብረን መፍትሄ እንሰጣለን። አብራችሁን ቆዩ። ዛሬ የሚያስፈልጉን ቱሎች ይሄን ይመስላሉ። ፍላይሄድ ስክሩ ድራይቨር ወይም ፊሊፕስ ሄድ ስክሩ ድራይቨር ይሰራል። ሃመር እና ፕላየርስ እና ቫዝሊንም እንጠቀማለን። ይሄን በኋላ አሳያችኋለሁ ለምን ለምትሉ። በመጀመሪያ የላይኛውን ሂንጅ ፒን እናወጣለን። ያው እንደምታዩ ቀዳዳዋ ውስጥ እዚች ላይ ታደርጉና በሃመራችሁ መታመታ ታረጉታላችሁ። ይሄኛው ኦል ዘ ዌይ ስለማይሄድልኝ አንገቱ ጋር ያቺ ፒኗ ከወጣች በኋላ አንገቱ ጋር መታ ታረጉት በሃመሩ ይወጣላችኋል። ከዛ በእጃችሁ ሳብ ማድረግ ነው። እንደምታዩት ትንሽ ደርቲ ነው፣ ትንሽ ረስት አለበት፣ ችግር የለውም እናጸደዋለን። የታችኛውንም እንደዛው በአንድ አይነት መንገድ ከታች ስክሩ ድራይቨሩን አድርገን መታ እናደርገውና አንገቷ ጋር የፒኗን አንገት ደገፍ አድርገን ኦል ዘ ዌይ እንዲያወጣልን ቀስ ብላችሁ ኦኬ። ያው እንደምታዩት የኛውም ትንሽ ረስቲ ነው። ብዙ ጊዜ በራችሁ ድምጽ የሚያሰማው የላይኛው ሂንጅ ነው ፕሮብሌሙ ብዙ ጊዜ፣ ምክንያቱም ግራቪቲ በራችሁን ወደ ታች ስለሚስበው የላይኛው ነው ችግር የሚኖረው። አሳያችኋለሁ የቱ ጋር እንደሆነ። ከዛ ቀስ ብለን በሩን ከፈት አድርጋችሁ ታወልቁታላችሁ፣ ወደ ጎን ታስደግፉታላችሁ። ከዛ ይሄው እንደምታዩ አያችሁ፣ እነዚህ ነክልስ ይባላሉ። አንደኛው የማከለኛው ትንሽ ጠመም ብሏል። ሁለቱ እንኳን ሴም ቦታ ላይ ናቸው። ይሄኛው ወደ ውስጥ ገባ ያለ ነው። የታችኛው ኖርማል ነው። ሶስቱም እኩል ናቸው። አሪፍ ነው። ስለዚህ የትኛውን ነው አጀስት የምናደርገው? የማከለኛውን ትንሽ በፕላየራችን ወደዚህ ሳብ እናደርገዋለን። ያው ፕላየራችሁን ዳሜጅ እንዳታረጉ ቀስ ብላችሁ፣ ብዙም አያስፈልገው። በቃ ትንሽ ኦኬ። ከዛ በመቀጠል ፒኖቻችሁን በትንሽዬ ፔፐር ታውል ጠረግ አድርጉት። ይሄው እንደምታዩት ትንሽ ቆሸሽ ስላለ ብዙ ረስት የለውም። ስለዚህ ጠረግ እናደርገውና ፔትሮሊየም ጀሊ ማለት ማንኛውም ቫዝሊን ማለት ነው። ይሄ እንደ ግሪስ ነው የምንጠቀመው። አብዛኞቹ ረከመንድ የሚያደርጉት WD-40 ነው። WD-40 ደግሞ ረስትና አንዳንድ አልወጣም ያለ ነገር ላይ ነው የምንጠቀመው። ኩዊክ ፊክስ ነው እሱ። ኩዊክ ፊክስ እና ሎንግ ተርም ግን አይደለም። ይሄን ሎንግ ተርም ፊክስ እና ሶሉሽን ነው እያሳያችሁ ያለሁት። ስለዚህ ብዙም ሳታበዙ ትንሽዬ ቫዝሊን ቀባ አድርጉ በትንሹ። ብዙ ካደረጋችሁ ደስት ምናምን ይሰበስብና ችግሩ ይመለሳል፣ በድጋሚ ድምጽ ማሰማት ይጀምራል። ስለዚህ ብዙ ሳታበዙ እንደ ግሪስ ነው እየተጠቀምን ያለ ነው። ወይም ደግሞ ለዚህ የሚሆን ግሪስ አለ፣ ግን ያው ቫዝሊን ባለን ነገር ነው ፊክስ እያደረግን ያለ ነው። ቫዝሊን ቆንጆ ነው። ፔትሮሊየም ጀሊ በትንሹ ቀባ እናደርገዋለን። ኦኬ ሶ ሙቭመንቱ ኦኬ እንዲሆንልን እዛው ስላይድ በትክክል ኦፕን እና ክሎዝ እንዲያደርግልን ማለት ነው። ኦኬ ኦልራይት። አሁን በሩን ሂንጁን አስተካክለናል። ትንሽ ኦኬ ነው፣ በዚህም ጋር ኦኬ ነው። ስለዚህ አሁን በሩን እንደነበረ እንዳወጣችሁት በማከል ማለት ነው እናስገባዋለን። ከታችም ያለውን አጀስት እናደርገዋለን። ከዛ በሩን እንዘጋዋለን ቦታው ላይ እንዲይዝልን ማለት ነው። ኦኬ አሁን በሃመራችን ፒኖቹን እንከታቸዋለን ወደ ቦታቸው ማለት ነው። የላይኛውን በቅድሚያ እናደርጋለን። ችግር የለውም። ሆሎቹ ላይን አፕ ያደርጉም ፒኑ ላይን ያደርግላቸዋል። አያችሁት እንዴት ኢዚ እንደገባ። ኦኬ የታችኛውንም እንደዛው
ኦኬ አሁን በሩን አብረን ቴስት እናደርጋለን። ድምጽ የለውም አያችሁ፣ ድምጽ የለውም። ኦኬ ቀላል ነው አይደለ? ይሄ ቪዲዮ ካገዛችሁ ፕሊዝ ሰብስክራይብ ዩቲዩብ ቻናል፣ ቲክቶካችንንም ፎሎ አድርጉ። ፎሎ ለምታደርጉኝም በጣም አመሰግናለሁ። በእንደዚህ አይነት ቪዲዮዎች የቤት እንክብካቤዎችን በቀላሉ ካስት ኢፌክቲቭ DIY በሚል መንገድ ራሳችን አብረን እንማራለን፣ አብረን እናደርጋለን። አመሰግናለሁ። ሰላም ሁኑ።